በ30 ደቂቃ ውስጥ ደርሳለሁ ብለሽ 30 አታስተምጪኝ ብለሽ ለምን ሆነሽ ነው እስካሁን? ቆየሁ አይደል? በጣም ይቀርሽ። እሱ ችግር የለውም አልተቀየምኩሽ። ኦኬ ግን አሁን ቅጣቱን አልቀበልሽ ነው። እሺ ሰላም ሳምሶን፣ እንዴት ነህ? ሳምሶን እንዳለች ማናት እሷ? አዎ በትክክል ሰምተሽኛል። ሳምሶን ነው ያልኩት። የተመታገው ታውቃታለህ እንዴ? ውዴ ኧረ እኔ አላውቃትም። በነገራችን ላይ እጥፍ እባላለሁ። ብዙ ጊዜ ላናገር እሞክራለሁ ግን ጊዜ አጣሁ። እሺ በቃ ታያት ውዴ። እሷን ሰዎች በአንድም በሌላ ምክንያት ይተዋወቃሉ። እሺ በቃ ሌላ ጊዜ በሰፊው ተገናኝተን እናወራለን። አሁን አረብሻችሁ። እሺ በቃ ተረጋጋ እንጂ። በቃ እንደውም የራሱ ደብሮኛል። እንሂድ በቃ ወደ ቤት። ደህና ነኝ እግዚአብሔር ይመስገን። እኔ ምንሽ አንቺ ግን ትንሽ አይደብርሽም እንዴ? ለምንድን ነው እንዴ ውሻ ስርስር የምትሄጂው? እንዴ ምን ችግር አለው? ልታወቅ ስለፈለኩ እኮ ነው። ደግሞ የአጠማማ ጓደኛ እንዳስታውቀኝ ብጠይቀው እንደ ውሻ አደረገኝ እኮ። ምንድነው ጉዳይሽ? ከኔ ጋር ለምን መተዋወቃለሽ? ለምን መተዋወቅ እንደፈለኩ እነግርሃለሁ። ከዛ በፊት ግን ቃል ግባልኝ። ጥሩ ጓደኛዎች እንደሆነ። ስሚ ሌላ ነገር አዘባርቂ። ወደ ጉዳይሽ ግቢ። ለምንድን ነው አስቀድሜ ቃል መገባልሽ? ጉዳይሽን ንገሪኝና ከዛ እኔ ራሴ ወስናለሁ። ምን መሰለህ ሳምሶን፣ እኔ የምፈልገው በዚህ ምክንያት ብቻ ከሆነ እሺ። ነገር ግን ምክንያት ሻኛ ከሆነ በቃ ያቺ ብድ ሄደች ማለት ነው። እኔ አላምኩም። በቃ ጀግና ሰራውላት ሜሮ። ከዚህ በላይ መስራት እችላለሁ ማለት ነው። አሁን እኔ የገረመኝ ነገር እና አባዬ ምን ልትላቸው ነው? እነሱ ተምራ ዲግሪ ይዛ ትመጣለች አሉ። እሷን አብራ ጨርቋን ጥላት ሄደች። አይ ሜሪ ቸርሽ እንዴት ነሽ ሜሮን? አዎ ዛሬ በጧት መጣሁኝ። ሳልነግራችሁ መጥቼ ላስደንግጣችሁ ብዬ ነው። ኧረ እባክህ ማንን ነው የምታስደነግጠው? እኔ ብቻ ነኝ። መቼም ሳባ ሳትነግረኝ የሄደችው አትለኝማ። ሜሮን ምን እያልሽ ነው? ሳባ የት ነው የሄደችው? ሳባ እኮ ቤተሰቦቿ ጋር ሄደች። ሳባ ድሮም ላንተ አትሆንም። እኔ ነግሬህ ነበረ አልሰማም ብለኸኝ ነው እንጂ። ሜሮን ሳባ ስልኳም አይሰራም እዚህም የለችም እያልሽ ነው። የት እንዳለች ንገሪኝ። ነገርኩ እኮ ሳባ አንተንም ትምህርቷን ጥላ ሄዳለች ቤተሰብ ጋር። ስሚ ሜሮን ሳባ የትም አትሄድም። ምን እንዳረግሻት አንቺ ራስሽ ትነግሪኛለሽ። ሳሚ ምን ሆነህ ነው? ልቀቀኝ። አነክ ንገሪኝ እያልኩሽ ነው። ምንም አውቀው ነገር የለም። ምንም አላደረኳትም። ልቀቀኝ። ሳሚ ምን ሆነሃል? ሳሚ ምን እያደረግክ ነው? እሺ የት ነው የሄደችው? ሳሚ እሺ እነግርሃለሁ። ልቀቀኝ። እሺ ንገሪኝ። ነው
እያለቀሰች ነበረ። ምንድነው የምታለቅሽ ስላት ምንም ልትነግረኝ አልቻለች። ምንም ነው የምትለኝ። ከዛ ወደ ቤተሰቦች ሄጃለሁኝ ብላ በራሷ ስልክ ደወለችልኝ። ከዛ ደግሞ ስልኳን እንደማይሰራና ማግኘት እንደማልችል ነው የነገረችኝ። እሺ አላምንሽም። እሺ አንዱንም ነገር አላምንሽም። ሳባ ለኔ ሳትነግረኝ ምንም ነገር አታደርግም። የሆነ ነገር አድርገሻታል ማለት ነው። ማመን አለማመን የራስህ ጉዳይ ነው። እኔ ነግሬሃለሁ። ሜሮን አሁን የምነግርሽን ነገር በትክክል አድምጪኝ እሺ? ሄሎ ሳምሶን እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። እኔ የምልህ ሳምሶን ካላስቸገርኩህ መገናኘት እንችላለን? ፈልጌክ ነው። አዎ መገናኘት እንችላለን። ግን በሰላም ፈልግሽ ነው? አዎ በሰላም ነው እንዳታስብ። በምልክልህ አድራሻ እዛው ነው። እዛው አሳውቅሃለሁ ለምን እንደፈለግኩ። እሺ በቃ ችግር የለውም። አድራሻውን ላኪልኝ አሁን ነው። እሺ አሁን መልሼ እመጣለሁ። ልጅቷን የት እንዳደረግሻት ነው መለቅሽ እንዳይመስልሽ። ሄሎ ሚሊ እንዴት ነሽ? ስሚኝማ ዛሬ ፈልጌሽ ነበረ። መገናኘት እንችላለን? እሺ በቃ ሚሊ ሌላ ቀን መገናኘት እንችላለን። ስሚኝማ ሚሊ ልጅቷ ብን ብላ ጠፍታለች። መድኃኒቱ በትክክል ሰርቷል። አዎ ጓደኛዬ ተሳክቶልኛል። አሁን ሌላ እፈልጋለሁ። ብን አድርጎ የሚያስጠፋ ሳይሆን ከኔ እንዳይጠፋ የሚያደርግ። ሚላን ስልክን እንደሰጠችኝ ወዲያው ነው የደወልኩልህ። በጣም ታስፈልገኛለህ። ስለ ጉዳዩ ነግረሃለች አይደል? ጉዳዩ በጣም አስፈላጊ ነው። ስለዚህ ዳጎስ ያለ መላ ይዘሽ መተሻል ማለት ነው ወይስ በደረቁ ልታደርግ ነው? አረ ቀለድኩ ማለት ነው። አሁን በል ቀጣይ ምን ማድረግ እንዳለብኝ ንገረኝ። ምን ቀልዳለሁ? ቶሎ መላ በይኝና ወደ ጉዳያችን ነው። አለዚያ ግን ልቆስክ እንዴ? ቆይ እንጂ ወዴት ልትሄድ ነው? እኔ እኮ እየቀለድኩኝ ነው። ይኸውልህ ብር ምናምን ምንም ነገር እንዳያሳስብ ብቻ መድኃኒቱ እንዲሰራና የእኔ ብቻ እንዲሆን አድርግ። እኔ የምልሽ ስለተፈጠረው ነገር እስኪ ንገሪኝ። በቀደም የወሰድሽው መድኃኒት እንዴት ሆነች? የበቀደም መድኃኒት በደንብ አድርጎ ሰርቷል። ልጅቷ ምንም ምክንያት ባልታወቀ ነገር ብን ብላ ጠፍታለች። ይህ ነው የኛ አባት ማለት ነው። አየሽ አይደለ መድኃኒቱ እንዴት እንደሚሰራ። አሁን ወደ ቀጣዩ ምዕራፍ መሸጋገር ያለብሽ። እንኳን ደህና ጠበቅሽ። ያረፍዳል ብለሽ ነበር እንዴ? ታዲያ ያረፍዳል ብለሽ ተቀራሽ ለምን አልቀረሽ? አይ አንተ ታረፍዳለህ ብዬ እኔ ማክፈድ መቅረት አለብኝ። እሺ ቶሎ ለምን አጣርፈሽ እንደጠራሽኝ እኔም በጣም ጓጉቻለሁ። እስኪ ንገሪኝ። የፈለኩማ ያው ጓደኝነታችንን የበለጠ እንድናጠናክረው ብዬ ነው። አይ ጓደኝነትን ለማጠናከር ብለሽ እንደዚህ አጣርፈሽ የጠራሽኝ አይመስለኝም። አዎ ደጋግም በተገናኘን ቁጥር ጓደኝነታችን የበለጠ ይላል። እሺ እንግዲህ ካልሽ ምን ይደረጋል?
ልጠይቅሽ? እኔም እስከምትጠይቀኝ እየጠበኩ ነበረ። ምንድነው ጥያቄ? አይ ያን ያህል አስፈላጊ ሆኖ አይደለም፣ ዝም ብዬ ነው። መተውም እችላለሁ። እንዴ ሳምሶን፣ እስከምትጠይቀኝ እየጠበኩ ነው ስላልኩ ነው። አረ ማኩረፍ ስታውቀርፊ በጣም ነው የምታምሪ። በቃ እነግርሻለሁ። ስነግርሽ ግን እንዳስችልኝሽ አቀልድ ነገር የተወረደ እየጠበኩ ነው። አልበለዚያ ልቤ ስስ ነው። እዚሁ ድፍት ብዬ ነው የምቀርብህ። እሺ ችግር የለውም። የማን ልጅ እንደሆንሽ ማወቅ ፈልጌ ነው። ደስ ካላለሽ ደግሞ ተይው፣ አትንገሪኝ። እሺ ሳምሶን ገና ፍቅረኛን ከመሄዷ ሌላ ሴት ይዘህ መጣ። ማነች እሷ? በጣም ይገርም ነው። አይ ሜሪ፣ አንቺ እንደምታስቢው አይደለም። እጥፍ ማነች እጥፍ?